ታቦት ምንድነው? ለምን እናከብረዋለን? ቁርባንስ ምልክት ብቻ ነው ወይስ እውነተኛ ሚስጥር? ሰላም እህት ወንድሞቼ፣ የዛሬ ቪዲዮ ስለ ታቦት እና ስለ ቁርባን ነው። ዛሬ እነዚህን ጥያቄዎች ከመጽሐፍ ቅዱስ እመልስላችኋለሁ። ይህ መልእክት ለብዙሃን እንዲዳረስ ሼር በማድረግ ጀምሩት። ብዙ ሰዎች የሚያውቁት ምንድነው? ያለመረዳት እምነት ደካማ ስለሆነ ማለት ነው። አንደኛ ታቦት ምንድነው በሚለው ስንጀምር በመዝሙረ ዳዊት ምዕራፍ 132 ቁጥር 8 ላይ እግዚአብሔር ሆይ ወደ እረፍትህ ግባ አንተና የኃይልህ ታቦት ይላል። ማለትም ይህን ስናብራራው ታቦት የእግዚአብሔር መገኛ ነው ማለት ነው። ሌላም ዘጸአት ምዕራፍ 28 ቁጥር 10 እስከ 22 ላይ እግዚአብሔር ለሙሴ የኪዳን ታቦት እንዲሰራ አዘዘው። ማለትም የኪዳን ታቦት እግዚአብሔር ከሰው ጋር የሚያደርገው ግንኙነት ማለት ነው። ወደ ሁለተኛው ስንሄድ ሁለተኛው ታቦት ውስጥ ምን አለ? ይህንም ዕብራውያን ሰዎች ምዕራፍ ላይ እንደሚናገረው በታቦት ውስጥ የአስርቱ ትእዛዛት ጽላት፣ የመና ማሰሮ እና የአሮን በትር እንዳለ መጽሐፉ ይነግረናል። ወደ ሶስተኛው ስንሄድ በሶስተኛው ላይ ታቦት እና ቤተክርስቲያን በታቦት ላይ ትቀድሳለች። መስዋዕተ ቁርባን የሚፈጸምበት ቦታ ደግሞ በታቦቱ ፊት ብቻ ነው። ታቦት የቤተክርስቲያን ልብ ነው ማለት ነው። አራተኛው ታቦት እና ቅድስና። ታቦት ያለበት ቦታ ቅዱስ ነው። ሰው በፈቃዱ ሊነካው አይችልም። ይህንን በሁለተኛ ሳሙኤል ምዕራፍ 6 ቁጥር 6 እስከ 7 ላይ ውሃ የሚባል ሰው ታቦትን በቀላሉ ነካው ተቀጣም ይላል። ማለትም እግዚአብሔር በክብር መቅረብ እንጂ በልምድ መቅረብ አይቻልም ማለት ነው። ሌላም ወደ ሁለተኛው ማብራሪያ ቁርባን ህይወት የሚሰጥ ሚስጥር ነውን? ይሄን አንደኛ የቁርባን ትርጓሜው ቁርባን ማለት መቅረብ ማለት ነው። ይህን በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ ምልክት ብቻ አይደለም እውነተኛ ሚስጥር ነው ይላል። ሁለተኛም ቁርባንና ድነት የሚያገናኛቸው ምንድነው? ቁርባን አንዱ የድነታችን መንገድ ነው። ይህንም ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። ማለትም ቁርባን የሚቀበል ሰው ለዘላለም ከክርስቶስ ጋር ይሆናል ማለት ነው። ሶስተኛ ቁርባንና ንስሐ። ቁርባን ያለ ንስሐ መቀበል አይቻልም። ይህንም አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 እስከ 29 ላይ እዚህ ላይ ደግሞ ቁርባን በንስሐ በጾም እና በጸሎት መቀበል እንዳለብን ይነግረናል። አራተኛው ቁርባን ምንድነው የሚለው ስንሄድ ቁርባን የክርስቶስ ስጋና ደም ነው። ምልክት ብቻ አይደለም እውነተኛ ሚስጥር ነው ማለት ነው። ይህንም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 28 ላይ ይህ ስጋዬ ነው ይህም ደሜ ነው ብሎ ተናግሯል። ሌላው ታቦትና ቁርባን ምንድነው የሚያገናኛቸው? ይህንም ታቦት መሰዊያ ነው፣ ቁርባን ደግሞ መስዋዕት ነው። ማለትም ታቦት ያለ ቁርባን የለም፣ ቁርባንም ያለ ታቦት አይፈጸምም። ሁለቱም የክርስቶስ ሚስጥር ናቸው። ለምን በክብር እናከብራቸዋለን ካላችሁኝ እግዚአብሔር በመካከላቸው የሚገኝባቸው ምልክት ስለሆኑ፣ ታቦትና ቁርባን እኛን ከእግዚአብሔር የሚያገናኙ ሚስጥራት ስለሆኑ ነው። በአጭሩ ታቦት ክብርን ያስተምረናል፣ ቁርባን ደግሞ ሕይወትን ይሰጠናል ማለት ነው። የዛሬ የሁለት ሚስጥራት ትምህርት ይህ ይመስል ነበር። ቀጣይ እንደዚህ አይነት መጽሐፍ ቅዱሳዊ ትምህርት እንዲደርሳችሁ ይሄን ቻናል ሰብስክራይብ አድርጉ። ስለሰማችሁኝ አመሰግናለሁ። ሰብስክራይብ ስላደረጋችሁም አመሰግናለሁ። ቸር ቆዩልኝ።